አንድ አመት ህፃን እስከ 100 ዓመት አረጋ ያሉ ሰዎችን በአንድ ላይ ስብስብ ያለው እነርሱ $250,000 ይወዳደራሉ። እሺ ጂሚ ተዘጋጅተሃል? ጀምር። እያንዳንዱ እድሜ ክልል የመጀመሪያዎቹ 5 አልፎ ወደሚቀጥለው ፈተና ይሸጋገራሉ። ጥሩ ሁኔታ እየሄዳችሁ ነው። እኔ አልተውም። እሺ የ90 ተወዳዳሪዎች ኦ አምላኬ እኔ ጎበዝ ነኝ እንሂድ። ኦ አምላኬ ጫማ ሁለቀ። እናም ተወዳዳሪዎች የሚፋለሙበት የመጀመሪያው ፈተና ሲሆን ከፊታችን ገና 5 አስቸጋሪ ፈተናዎች ጠብቋቸዋል። ኦ 85 ዓመታት አረጋዊት መጥቷት። ይህ ሁሉ የሚደረገው የሰው ልጅ የመጨረሻ ጥንካሬና የብቃት እድሜ የትኛው እንደሆነ ለማወቅ ነው። መልሱ ሊያስገርማችሁ ይችላል። 66 ዓመት ተወዳዳሪዎች ከጠበቁት በላይ ዝግምተኞች ናቸው። ከ21 እስከ 30 ዓመት ያሉ የመጀመሪያዎቹ የሚጨርሱ ይመስላል። አዋቴ ከእያንዳንዱ እድሜ ክልል መጨረሻ ላይ የሚቀሩ 5 ሰዎች ይሰረዛሉ፣ ከውድድሩ ይወጣሉ። እንሂድ ባቢ 6 7 ኦ እኔ እዚህ ነኝ። ወይዘሮ እሺ ለ92 ዓመቷ አረጋዊት አጨብጭቡላት። እናም በዚህ መልኩ ሁሉም 50 ቦታዎች ይዘዋል። ከሁሉም ሰው ቀድሜ መስመሩን ያለፍኩት እኔ ይመስለኛል። እንኳን ደስ አለ። ወደ ውጭ ውጣ። ይህ የሚቀጥለው ጨዋታ ነገሮች በእውነት የሚግሉበት ቦታ ነው። ለሁለተኛ ጨዋታ ዶጅ ቦል እንጫወታለን። አረጋውያኑ እንዴት ኳሷን ያመልጣሉ ብለህ ታስባለህ? የቢጫ ቡድን የ6 ዓመት ልጅ አትመቱም። ኦ ፊት ላይ ልክ ፊቷ ላይ አረፈ። 3 2 1 ጀምር። ተጀምሯል። ኦ ታናሾቹን ተመልከቱ። ኳሶቹን በሙሉ ወደ ታዳጊዎቹ እያቀበሉ ነው። ኳሶቹን ያዙ። ኧረ ያዟት። ኦ በኳስ ከተመታችሁ ወይም ቀዩ መስመር ከግጣችሁ ለአንዱ ዙር ከጨዋታ ውጭ ትሆናላችሁ። በአንዱ ቡድን ውስጥ ያሉት ሰዎች በሙሉ እስኪወጡ ድረስ እንቀጥላለን። የ76 ዓመቱ ተወዳዳሪ እሱን ሊመታው ነው። ሳትከው። አይ 98 አረጋውያኑ አሁንም 3 ሰው አጥተዋል። የኦሬንጅ ወይ ብርቱካናማ ቡድንን ምቱ። ኦ እኔ ወጥቻለሁ። ይህ በፍጹም ውቅያኖስ የሆነ እውቀት ነው። ኦ 95 ኦ አፍሽን አን በጣም የሚያስቅ ነበር። ወርውረው ኳሷን ወርውራት። ኦ 44 ቁጥር ወጥቷል። የቢጫ ቡድን ኦሬንጅ ቡድን እያስወጣ ነው። 29 ወርውራት። ኳስ ያስፈልገኛል። አዎ ኦ 54 ወጥቷል ኳስ። ኦ 46 እና ወጣት አያችሁት? ኦ 2 የኦሬንጅ ቡድን አባላት ብቻ ቀሩ እና 59 ከተመታ አልቆላቸዋል። መቷቸው አለቀ። ከ40 እስከ 60 ዓመት የሆኑት ተወግደዋል። ለመጨረሻ ዙር ነገሮችን ጥቂት ለየት እናደርጋቸዋለን። አይ ከእያንዳንዱ ቡድን 2 መሪዎች ብቻ በዚሁ በሚቀጥለው ዙር እና በመጨረሻም 2 ክፍሎች እስከሚወገዱ ድረስ እንቀጥላለን። ስለዚህ ከእናንተ መካከል ግማሾቻችሁ በሁለተኛው ዙር ወደ ቤት ትሄዳላችሁ። እኛ የቀይ ቡድን ስለሆነ ቀዩ መስመር መንካት እንችላለን። ያ ምንም ትርጉም አይሰጥም። አይ ግን በጣም ደስ የሚል ጥያቄ ነበር። በጣም ደስ የሚል ጥያቄ ነው። መሪው ማን መሆን አለበት? እኔ። እነዚህ ሰዎች ያሸንፋሉ። መሪ መሆን ትፈልጋለህ? አዎ እሺ እነሆ። ስለዚህ ስለ 65 እና 70 እያሰብን ነው። ይህንን እየሰማችሁ ከሆነ ላሰብኩት ነገር ሁሉ በጣም አዝናለሁ። እባካችሁ ይቅር በሉኝ። ጄን ዚ ተዘጋጅታችኋል? ዋናው ጥንካሬ እድሜ ተዘጋጅቶልሃል። አረጋውያን እናንተስ? ይህን ጨዋታ ማሸነፍ አለብኝ። አረጋውያን ተዘጋጅታችኋል? 3 2 1 ጀምር። ሁለቱም አረጋውያን አስወጧቸው። አረንጓዴ ቡድን አለቀለት። 88 ደህና ነሽ? ደህና ነኝ። ወርውረው እሱ ላይ ወርውረው። 65 አግኝቼዋለሁ። ጨዋታ ውስጥ የለችም። ኦ አፍሽን ጂሚ አረጋውያኑ ላይ ተባበሩባቸው። አይ ምንም ምሕረት የለም። ኧረ ያዟቸው። እስከ 3 ቁጠሩ። 1 እሷ ብቻ ናት የቀረችው። 2 3 ኦ አረጋውያኑ ምንም ምሕረት አላሳዩም። ከ40 ዓመት በላይ የሆኑ በሙሉ ተወግደዋል። አሁን ተወግደዋል። አውሬ ያለቅሽን ተመልከችው። እንደ ጀግና ነው የተቀበልሽው። ደህና ነሽ? ደህና ነኝ። ወደ ኮሌጅ እሄዳለሁ። ቤተሰቤንም እረዳለሁ። ይቅር እንደምትሉኝ ተስፋ አደርጋለሁ። ይህ ሁል ጊዜ የማስታወሰው ቀን ይሆናል። እኒህ ተጨማሪ ሰዎችን እናስወጣ። ተከተሉኝ። ይህ ምንድን ነው? ውሃ ነው? ምን አባቱ ነው? ወደ ታንክ ሪሌይ
ወደ መስፈቅ ውድድር እንኳን ደህና መጣችሁ። በማሊያቸው ቀለም ማየት እንደምትችሉት ሁሉንም እድሜዎች በሰባት ትናንሽ ቡድኖች ከፍለናቸዋል። በቡድኔ ውስጥ ማን እንዲሆን ትፈልጋለህ? በአምስቱ ትንሽ ተወዳዳሪዎች የተመረጡ ናቸው። ኦ አምላኬ 28 ያይ 30 የትኛውን አንተ ምረጥ። 29 ጥሩ ምርጫ አድርገዋል። እንደሚሆን ተስፋ እናደርጋለን። ይህ ፈተና ሁለት ቡድን አባላት ወደ ኢላማዎች ቀስት በመተኮስ የሚጀምር የቅብል ሩጫ ነው። ሁሉንም ሲመቱ የውሃ ታንኩ ሶስተኛውን የቡድን አባላቸውን ወደ ውሃ ውስጥ ይጥላቸዋል። እርሱም በዋና በማድረግ የመሰላል ደረጃዎችን ሰብስቦ ለአራተኛው የቡድን አባላቸው ይሰጣል። አራተኛው አባል መሰላሉን ሰርቶ ተንጠልጥሎ በመውጣት ቡዙሩን ወይም ደውሉን ይመታል። የመጀመሪያዎቹ 3 ቡድኖች ያልፋሉ። የመጨረሻዎቹ 2 ይወገዳሉ። ተወዳዳሪዎች ቀስታችሁን ሳቡ። 3 2 1 ጀምር። እናም ሁሉ የመጀመሪያ ተኩስ ሳቱ። ወይዘሮ ሐምራዊ ቡድን ጊዜያቸውን እየወሰዱ ነው እና መታው። የሐምራዊ ቡድን መታው። አምላኬ ጊዜን ውሰድ። እሺ 29 ከፍ አድርገው። ኢላማዎቹ መምታት አለባችሁ። እስካሁን የሐምራዊ ቡድን ብቻ ነው አንዱን የመታው። መታው። ወይዘሮ እንሂድ። የመጀመሪያዎቹ 3 ቡድኖች ብቻ ናቸው የሚያልፉት። ስለዚህ ፈጠን ብለውና ኢላማዎቹን ምቱ። ትኩረት አድርጉ። ሐምራዊ ለመጀመሪያ ይቀድማል። ማንም ኢላማ ሳይመታ ሐምራዊ መሰላሉን ሰርቶ ሊጨርስ ይችላል። አረ ያ ምት ነው ከላይ። እሺ ምታው። አይ ይቀልድብኝ ነው። እሺ 30 ምት ነው። ያ 2 ምት ነው። እንሂድ 22። አረ አገኘኸው። ጥሩ ነው። ጥሩ ስራ። እሺ ይሄንን ትችለዋለህ ዊል። የሐምራዊ ቡድን እያሸነፈ ነው። አጋማሽ በላይ ሰርተው ጨርሷል። አምጣው ግን እነሆ የቢጫ ቡድን መሰላቸው መስራት መጀመር እየመጡ ነው። አገኘኸው። ያ አንዱ ነው። እነሆ ቀይ አንዱን መታ። ምን እያረክ ነው? የሐምራዊ ቡድን በመሰላቸው በፍጥነት እየሄዱ ነው። ነገር ግን 40 ከውሃው ለመውጣት እየታገለ ነው። እርዱኝ! ኧረ እርዱኝ! 12 መሰላሉን ለመስራት ሊጠቀምበት የሚችለው ጊዜ ያጣል። አሁን ወይም በፍጹም ባቢ እንሂድ፣ ፍጠን። እሺ ከላይ አምላኬ ቡም አገኘው። ወርውረው። አሁን 3 ቡድኖች መሰላላቸውን እየሰሩ ነው። ወርውራቸው። አሁን የቀይ ቡድን መሰላላቸውን በመገንባት ላይ ጀምረዋል። እየወጣ ነው። ትልቅ መሪ ነበራቸው፣ ነገር ግን ሌሎቹ እየደርሱባቸው ነው። አሁን የአረንጓዴ ቡድን ከቢጫው ቡድን ቀድሟል። የመጨረሻ ደረጃ ላይ ቢሆንም የሰማያዊ ቡድን ተስፋ አልቆረጠም። እሺ እንሂድ እና ማመን አልቻልኩም። ነገር ግን አረንጓዴ አሁን ከሐምራዊ ጋር እኩል ሆኗል። ተጠንቀቅ። አገኘው። አይ ደረጃውን ጣለው። ትኩረት አድርግ። ትክክለኛ ሁን። እሺ ሂድ። እንሂድ። ተነሳ። እሺ እንሂድ። እሺ እንሂድ። አረንጓዴ አንደኛ ሊወጣ ይችላል። ግፋው። አረንጓዴ አንደኛ ወጥቷል። እሺ ሁለተኛ አግኝተናል። አንድ ቦታ ብቻ ቀርቷል። እሺ እንሂድ። በፍጥነት ፍጠኑ። መሄድ አለብን። 3ኛ ላይ ነን። እስካሁን ካሉት ምርጡ ቡድን መሪ አንደኛ ወጣን። ታውቃለህ? አሁን ያንን $250,000 የማሸነፍ ከ12 አንዱ እድል አላቸው። ቁጥር 7 እዚሁ አለ። ያለሱ ማዕረግ አልችልም ነበር። ሰማይ አዝናለሁ። ቀስቱን ማስቀመጥ ትችላላችሁ። ተወግዳችኋል። ስለዚህ አሁን ያላወጡት 2 ቡድኖች እዚህ ያሉ። ይህ ክፍል ያሳዝናል። ይህንን ማየት ደስ አይልም። ወደዚህ ነይ ልጅቷ፣ ወደዚህ ነይ። ደህና ነሽ? ተመልከቺ። አልፈሻል። አንቺ ምርጥ 4 ውስጥ የገባሽ ልጅ ነሽ። ሰማሽ? ከአንቺ የ8 ዓመት ልጅ ነሽ እና 4ኛ ደረጃ ወጣሽ ልጅቷ። በሚያሳዝን ሁኔታ እነዚህ 2 ቡድኖች ተወግደዋል። በጣም ጥሩ ተጫውታቸዋል። ባይሳካም አዝናለሁ። አሁን ጥንካሬ አላችሁ። አመሰግናለሁ። እንኳን ደህና መጣችሁ ሌሎቻችሁ። 12ቱ ወደሚቀጥለው ጨዋታ ተከተሉኝ። የአይን ሽፈኛችሁን አውልቁ። አሁን በሰማይ ላይ በተንጠለጠለ የእግር ኳስ ሜዳ ላይ ናችሁ። የ6 ዓመቷ ልጅ ወደፊት እንድትመጣ እፈልጋለሁ። ከነዚህ ተወዳዳሪዎች አንዱን መርጠሽ ትወዳደሪያለሽ። ከዚያም ትመርጫለሽ። ግብ ጠባቂ መሆን ትፈልጊያለሽ ወይስ ፍጹም ቅጣት ምት መቺ? የፍጹም ቅጣት ምት መቺዋ ካገባች መቺዋ ታልፋለች። ነገር ግን ግብ ጠባቂዋ ኳሷን ካቆመ ግብ ጠባቂዋ ታልፋለች። እዚያ ያለው $250,000 ይታያሻል። ብታሸንፊው ምን የምትገዢ ይመስልሻል? ለሌሎች ሰዎች የሚሆኑ ነገሮች ብቻ። በእውነት እሷ ከመረጥቻቸው ታስወጣታላችሁ? ለገንዘብ ብዬ አስወጣታለሁ። ለገንዘብ ብለህ ታስወጣታለህ?
የፈለግሽውን መምረጥ ትችያለሽ። ቁጥር 7ን መጫወት ትፈልጋለህ? እሺ 7 ወደፊት ነይ። እሺ 6 ከ7 ጋር 6 7 እነሆ። ኳሷን መምታት ትፈልጊያለሽ ወይስ ግብ ጠባቂ መሆን ትፈልጊያለሽ? ግብ ጠባቂ። አንተ መቺው ነህ። ግብ ከሷ ጋር ሲነጻጸር ምን ያህል ትልቅ እንደሆነ ተመልከቱ። ኳሷ አሁን በጨዋታ ላይ ናት። ዝግጁ በሆንሽበት ጊዜ እሺ ለሊት ጥሩ ሞክረሻል። ልይቷ ይህ ከባድ ነው፣ ምክንያቱም በጣም እንደምትወደጂ ነሽ። ነገር ግን ተወግደሻል። አዝናለሁ። በደረጃው ነው የሚወርደው። ብቸኛ መውጫ መንገድ ወደዚህ መዝለል ነው። ደህና ሁኚ ልይት። ታስቢ፣ እዚህ ታች ትልቅ የፎም ጉድጓድ አለ። መጫወታችንን እንቀጥላለን። ታናሹ እባክህ ወደፊት ይምጣ። ወደዚህ ነይ። 10 ማንን እያሰብክ ነው? እሷ 19 ኦ አምላኬ፣ እኔ መቼ ሆናለሁ እና ልገጥማት እንደምትችል ታስባለህ? ሴት ስለሆነች ነው በጣም ዝግተኛ የምትሆን ይመስለኛል። እሷ አልቆላታል። ጨዋታው ተጀምሯል። ጊዜው ሰጂ። ወጥቻለሁ። አይ ጂሚ፣ እሺ ባይ። እንዴት ነው ምርጫ የምናደርገው? 12 22 22 ማሰብ እንኳን አልፈልግም። 12 መቼ ነው? 22 ግብ ጠባቂ ነው። ኦ እሱ የተንቀሳቀሰ ነው። የማንኛውም ሰው ጨዋታ ሊሆን ይችላል። ጊዜን ውሰድ፣ ምንም ጫና የለም። ኦ እሱ እንዲህ ሄደበት ነው። እንሂድ። አሸነፈ አልኩህ እኮ። ማንኛውም ሰው ጨዋታ ሊሆን ይችላል። ጣቶችን የሚያስወጣው የሚቆምበት ጊዜ ደረሰ። አርባን እያሰብኩ ነው። እሱ በላይ ላይ የተኛ ይመስለኛል። ኦ እሺ፣ እኔ መቼ ሆናል? የዚህ ቪዲዮ ስፖንሰር የሆነው የዋትኖት ሎጎ ማየት ትፈልጋለህ? ያየሁት ነው። በእርግጥ በዋትኖት ላይ ከ1 ሚሊዮን ዶላር በላይ እየሰጠን ነው፣ ግን በኋላ በቪዲዮ ላይ እነግርሃለሁ። አሁን በጨዋታ ላይ ነካው ማለት ያንተ ምት ነው ማለት ነው። ሳተው እንኳን ደስ አለ። አከብራለሁ ሰውዬ። ወደዚህ ነው 17 ከሜዶ ፊት ሂድና ቀፈው። 17 ሂድና ባይ በለው። ኦ 7 ባይ ማለት ይፈልጋል። አዎ ኦ አምላኬ፣ ጓደኛዬ ደህና ትሆናለህ። እሺ ይሄን ትችለዋለህ። ምርጥ 6 ውስጥ ነህ። እሺ ይሄን ትችለዋለህ። ጋነር ለ17 ለሁሉም ታሸንፋለህ። ጓደኛን ታጠዋለህ። ይሄን ትችለዋለህ ጓደኛዬ፣ ይሄን ትችለዋለህ። ሁሉም ሰው ደስተኛ ፍጻሜ እንደሚፈልግ አውቃለሁ። ለኔ አልሆነም፣ ግን ገና ብዙ የምኖረው ህይወት አለ። ስለዚህ አመሰግናለሁ። በወደ መደፋት ትፈልጋለህ ወይስ ወደ ኋላ መውረድ? በወደ ደፋት። ደህና። ቀጣዩ ማን ነው? ይህን እንዴት እንደሚመርጥ አላውቅም። ጓደኞቼ እግር ኳስ ይጫወታሉ። ኩራት ሊሆንላቸው ይገባል። ታውቃለህ? እግር ኳስ ትጫወታለህ? የመዝናኛ ሊግ ተጫውቻለሁ። ኦ አምላኬ፣ ማንን እያወጣ ነው? 28 አዎ ማለት እያሰብኩበት ነበር እና አይዛክ 33 ከሱ ጋር መወዳደር እፈልጋለሁ። እሺ እኔ መቼ ሆናለሁ? መቼ? እሺ አንተ ግብ ጠባቂ ትሆናለህ። እሺ መረጃዎች እንደሚያሳዩት እሱ ከቀሩት ሁለቱ ይልቅ ወደ ዋናው የጥንካሬ እድሜ የቀረበው እሱ ነው። ኦ አምላኬ፣ ኦ ሮኬት ነበር። አመሰግናለሁ። ያ በእውነት ሮኬት ነበር። በጣም ጥሩ ስራ ሰውዬ፣ አመሰግናለሁ። ኦ እሺ፣ ያ እብደት ነበር። እሺ የመጨረሻውን የእግር ኳስ ጨዋታችንን እንጫወት። እሷን እመታለሁ። እመታለሁ። እሱ ይሻላል። እሺ የመጨረሻው ዙር። ከዚህ በኋላ ምርጥ 6 ይኖሩናል። ኦ 30 ወደ ጎን ያደላል። ያ አይምሮ ጨዋታ ነው። ያው ሳትኩት ሰውዬ። የበለጠ ጥሩ እንዲሰማ የሚያደርግ ከሆነ ከዚህ የከፋ ልትመታው የምትችል አይመስለኝም። አትግደለኝ። አሁን የሚሻው 6 አሉ። ከእነርሱ አንዱ $1,000,000 ያሸንፋል። እንቀጥላለን። እነዚህ ተወዳዳሪዎች ወደ መጨረሻ ወሰናቸው ልንገፋቸው ነው። ግቡ። ኦዮ ቁሙ። አይ ከእድሜያችሁ ጋር በሚመሳሰለው ማማ ላይ ቁሙ። ምን? ይህ እብደት ነው።
እያንዳንዳችሁ ገመድ አላችሁ። በሌላኛው ጫፍ ደግሞ በትክክል የሰውነታችሁ 10% የሚመዝን ማንኪያ ወይም የሰው ቅርጽ ይዟል እና በ5 ደቂቃ ክብደቱ በሌላ 10% ይጨምራል እና ብቸኛው ህግ ማንኪናችሁን አጣሉ ነው። ዘበኞች ገመዳቸውን ስጧቸው። ማን ይህንን $250,000 ማሸነፍ እንደሚፈልግ እንወቅ እና ተጀመረ። ፈርቻለሁ። ጣቶች ያመሙኝ። ይህ ለማንኛውም ሰው ከባድ ነው። በዚህ ክብደት አይደለም። እሺ 5 ደቂቃ ሆኖታል። ተጨማሪ ክብደት አምጡ። ለመጣል ዝግጁ በሆናችሁ ጊዜ ሁሉ እንዲሁ ጣሉት። እሺ። ይህ በጣም መጥፎ ነው። ጣቶቼ አሁኑ አምመውኛል። የሰውነታችሁ 10% ክብደት ተጨምሯል። ምን ይመስላችኋል? ይህ ጥቂት ከባድ ነው። 10% ትልቅ ልዩነት ያመጣል። 19 እየተቸገርሽ ነው። ጣቶች ያመሙ። ሂጂ ልቃቂው። እንግዲህ 5 ደቂቃ ሆኖታል። ዘበኞች ወደ ላይ ይሆን? እሺ ሁሉንም ቆልፏቸው ዘበኞች። ምንም መንገድ የለም። ይህ አሁን የሰውነታችሁ 30% ነው። 12 እየተቸገረ ነው። እዚሁ ቦታ ላይ ጠለቅ ብለህ ማሰብ አለብህ። 12 ያንን ቆሻሻ ምግብ መብላት የለብህ። ለዚህ ነው ጥይት ተተኮሰ። 12 ምን እንድናደርግ ትፈልጋለህ? ኦ አምላኬ! ኦ ቆይ እሷም ልትወጣ ነው። 19 ቀጥይ። 19 ሂጂ ልቃቂው። 19 ከነሱ ጋር ልትቀላቀይ ነው። ልቃቂው። ከነርሱ ጋር ልትቀላቀይ ነው። 19 ከነርሱ ጋር ልትቀላቀይ። አዎ ሌላ ሰው አጣን። ወንድሜ ጣሏቸው። አዝናለሁ። 12 ጣለኝ። አሁን 2 ጨማሪ ሰዎች መወገድ አለባቸው። እኔ የ7 ዓመት ልጅ ነኝ እና የ3 ታዋቂ ወንዶች ላይ ነኝ። እሱ በክፉ ገጸ ባህሪው በመንገድ ላይ ነው። በማንኪያኖቻችሁ ላይ ተጨማሪ ቦርሳዎችን ከመጨመራችን በፊት ለሁላችሁ ማሳየት የሚፈልገው ደስ የሚል ነገር አለኝ። ሁላችሁም ጥሩ ነገር ማየት ትፈልጋላችሁ? ቻንድለር ወደ ውጭ አምጣው። ነገሮችን ጥቂት እናሞቃቸው። ተስፋ አደርጋለሁ እኔ እሱ ላይ አልጥለውም። ወዲያው እንዳጥሉ ልትፈልጉ ትችላላችሁ። አሁን ልናገር ባሰብኩት ነገር ምክንያት ለመውደቅ ጥሩ ጊዜ አይደለም። አይ 40 በትክክል የወደቀው እኔ ልናገር ስል በመሆኑ የሚያሳዝን ነው። ቀጥሎ የሚወጣው ማንኛውም ሰው የዋትኖት ብራንዲንግ የተለጠፈበትን ይህን አዲስ ቴስላ መኪና ይዞ ወደ ቤት ይሄዳል። ሰውዬ እኔ ቴስላው ሲወጣ እኔ እንደ ፕሮሰስ ነበርኩ። ቴስላው አሁንም ቀጥሎ ለሚወድቀው ሰው ክፍት ነው። እባካችሁ አንድ ሰው ይልቀቀው። ነገር ግን መጣል እንደሚያስወጣችሁና ወደ መጨረሻው ጨዋታ እንደማታልፉ አስታውሱ። ይህ ቪዲዮ በቀጣይ ከተለቀቀ ማግስት ከትልቅ ጨዋታ በፊት በዋትኖት የቀጥታ ስርጭት ላይ $1 ሚሊዮን በላይ የሚያወጡ ነፃ ነገሮችን እንሰጣለን። ዋትኖት እኔ ለመገበያየት ከመወዳቸው ቦታዎች አንዱ ነው። በመሰረቱ የቀጥታ ግዢ መተግበሪያ ነው። በቀጥታ እውነተኛ ሻጮች ጋር የምትገዙበትና የምትወዱትን ማንኛውም ነገር በታላቅ ቅናሽ የምታገኙበት ነው እና ነገ እኔ በቀጥታ ስርጭት እወጣለሁ። ከምትወዷቸው ስቲመሮች ጋር ሆናለሁ እና በዓለም ላይ የትም ቦታ የማታገኟቸውን ብርቅዬ እቃዎችን እንሰጣለን። እንዲያውም ላምቦርጊኒ፣ ጄት ስኪ እንዲሁም በዚህ የምታዩት ሁሉ ማሸነፍ ትችላላችሁ። ይህ 50,000 የሚያወጣ በቶም ብራንዲ የተፈረመ ሩኪ ካር። ነገር ግን ከሁሉም በላይ አስፈላጊ አንድ ብቻ የሆነ የቦብ ሮስ ስዕል እየሰጠን ነው። ስለዚህ እነዚህ ሽልማቶች ሁሉ እብድ የሆነው ክፍል ማወቅ ትፈልጋላችሁ? መኪኖች በነፃ ነው የሚሰጠው። እባክህ አንድ ሰው ብቻ ይልቀቀው። ያ ሁሉ ለአንተ ነው ሰውዬ። ቀጥል፣ እንሂድ። በዋትኖት ላይ ተከተሉኝ እና ስትሪሙን በሚጠብቁ ጊዜ በፕሮፋይሌ ላይ ልዩ የቢዝ ጌምስ እቃዎች ይኖሩኛል። ይህን ኢንተርኔት የሚሰብረው $1 ሚሊዮን ይቀጣል። ፌብሩዋሪ 8 ቀን በጠዋት 11 ሰዓት አታልፉ። እኔ የመጨረሻዎቹ ሁለቱ ውስጥ ነኝ። የመጨረሻዎቹ ሁለቱ ውስጥ ነህ? አዎ። ያ ከፈለክ መጣል ትችላለህ። ያ አሰቃቂ ነበር። እንዲሁ አመለጥከኝ። ወደቀ። ቢያንስ አዲስ ቴስላ አሸንፏል። ሁሉም ለኔ ነው፣ ግን በጥሩ ሁኔታ የበላይ የሆነው ሰው ያሸንፋል። ጣለው። አንተ ሁለታችሁ ለመጨረሻው ጨዋታ ተዘጋጅታችኋል እና አሁን ወደ መጨረሻ ሁለት ተወዳዳሪዎች ካጠበብነው በኋላ እነሆ በህዝብ የተሞላ ስታዲየም ውስጥ እንገኛለን። ይህን $1 ሚሊዮን ማን ያሸንፋል? የመጀመሪያው ተወዳዳሪያችን ከዚህ ቪዲዮ ውስጥ እያንዳንዱ ፈተና ተቆጣጥሮታል። የመጣው ሁሉም ሰው ለ28 እጁን ይስጥ። ቆይ ለምን የሚቃወሙ ይመስለዋል? ከ7 ዓመት ልጅ ጋር የተወዳደርኩ እንደሆነ ስለሚያውቁ የሚቃወሙ ይመስለኝ እና እዚሁ ያለው 28 ከ7 ዓመት ልጅ ጋር ይወዳደራል። ከነዚህ ሁለቱ አንዱ $1 ሚሊዮን ያሸንፋል እና እንዴት እንደምንወስደው ነው
ሁለቱም በዚህ ቀይ መስመር ላይ ይተኩሳሉ። ምክንያቱም ይህ የ7 ዓመት ልጅ በእርግጥ ሊተኩስ የሚችለው ረጅሙ ርቀት ነው። አንደኛው አግብቶ አንደኛው እስኪስት ድረስ ያገባው ሰው ከነዚህ 10 ቦርሳዎች አንዱን ይከፍታል እና የሩብ ሚሊዮን ዶላር ቼክ ያለበት ካገኘ ገንዘቡን ያሸንፋል። ኤክስ ያለበትን ከ9 አንዱ ከከፈተ ሁለቱም ተኩሰው አንደኛው አግብቶ ትክክለኛው ቦርሳ እስኪከፍት ድረስ ሌላ ዙር እናደርጋለን። ተወዳዳሪዎች መስማት ትፈልጋላችሁ? አንዳንዶቻችሁ እንደማትወዱኝ ያውቃለሁ እና ያ ደህና ነው። ባለቤት አሁን ለፒኤ ፕሮግራሟ መድረኩን እያቋረጠች ነው። ይህች እሷ ናት። ይህ ሁሉ ለእሷ ነው። እና አሁን ከ7 ዓመቱ ልጅ እንስማ። ይህንን ገንዘብ እኔ አሸንፋለሁ። ትርኢቱን እንጀምር። እሺ ነው። እሺ ጥልቅ ብለህ አስብ። 7 ከሰዓትከው 28 ቦርሳ የመክፈት እድል ያገኛል። አዎ አሁን ቦርሳ የመምረጫ ጊዜ ነው። እዚህ 10 አማራጮች አሉ። ያገኘው ይመስላል? ቦርሳዋን ያገኘ አይመስለኝም። ከእድለኛ ቁጥር 7 ጋር መሄድ አለብን። እሺ ከቁጥር 7 ጋር እየሄድን ነው። ካሸነፈን ሌላ ዙር እንስራ። የ7 ዓመት ልጅ አንተ የመጀመሪያ ስለዚህ 28 ይተኩስ። እሺ የትኛውን ቁጥር እያሰብክ ነው? ማድረግ አለብኝ። ቁጥር መርጧል ሰውዬ። አላገኘውም። እንሂድ። እሺ ነው። ሀያ 28 አሁንም መተኮስ አለበት። እሺ ስለመጣው እንደገና መተኮስ አለብህ። እሺ ወንድሜ፣ ይህ 3ኛው ቦርሳ ነው። ምን እያሰብክ ነው? አንድ ልጅ 3 ሲል ሰምቻለሁ። ወደ 3 እንሄዳለን። ኦፊሳላዊ ነው። Let's see if he makes it. አሸነፈ። 5ን እየደረኩ ነው። እሺ 250,000 ዶላር ጨዋታ ላይ ነው። አሸነፈ። 100 ሰዎች በተለያዩ 100 የዕድሜ ክልሎች ተከታታይ የስፖርት ፈተናዎችን ገጥመዋል እና 28 ለስፖርታዊ ብቃት አሸናፊ ሆኖ ወጥቷል። እና ገንዘቡን ለምን ታውለዋለህ? ባለቤቴ የተማሪ ብድር። ይህ በጣም እብደት ነበር። በጣም ደስ የሚል የአድሬናሊን መጨመር። አሁን የ7 ዓመቱ ልጅ ውድድሩን ባያሸንፍም ከራሱ የሚበልጡና እንዲያውም ከሱ የሚጠነክሩ 98 ሌሎች ተወዳዳሪዎችን አሸንፎ ወደ የመጨረሻዎቹ 2 ገብቷል። ምን ያህል ጥሩ እንደሰራ ማመን አልቻልኩም ነበር። የ7 ዓመቱ ልጅ ባዶ እጁን ወደ ቤት አይሄድም። 10,000 ዶላር። አዎ በጣም ኮርቼብሃለሁ። እንሂድ። ቀጣዩ ከ1 እስከ 100 መስራት ካለብኝ አሳውቁኝ። ደህና ሁኑ።